ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ የገጠር ቻናል ነው። በህዳር ትዝታ የሚል ፕሮግራም እየቀርባለሁ። ከፕሮግራሙ ጋር ንጉስ ጎጃም የሆነ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ እንላለን። ህዳር ምን ይመስላል የሚለውን እንቃኘዋለን። ገጣሚ ምን ይላል በስነኙ? ቆንጆ አተር ጠባቂ ሆነሻል መሰለኝ፣ አካላትሽ ሁላ እሸት እሸት አለኝ ይላል። በህዳር እሸቱ ወተቱ የሚገኝበት ወቅት ነው። የስንዴው ዘለላ፣ የማሽላው እሸት፣ የአተሩ እሸት፣ የባቄላው እሸት የሚገኝበት ወቅት ህዳር ነው ማለት ነው። ቆንጆና እሸት አይታለፍም ይላል የአገሬ ሰው ሲተርት። እሸት በጣም ማራኪ፣ ሲበሉት በጣም የሚጣፍጥ፣ መዓዛው ልዩ የሆነ ምግብ ነው ማለት ይቻላል። እንግዲህ በህዳር በጎቻችንን ከብቶቻችንን ይዘን በእህሉ መሃል ስናልፍ ያለው ነገር አይረሴ ትዝታ ነው። ክፉ በግ ወይንም ክፉ ከብት ጎባሽ ወይም በፍጥነት እየሄደች በሰው እህል እየገበች የምትበላት ሆነ ያችን በግ አንዳንዴም በሽመል ሰብራችሁ ትለቋታላችሁ። ተሰብሯትና እንደገና ደግሞ እየተጸጸታችሁ እሷን ተሸክማችሁ ወደ አጣኝ ቤት ስትሄዱ ያለው ነገር ልዩ ስሜት አለው ማለት ነው። እንደዚሁም ከጓደኞቻችሁ ጋር ሰብሰብ ብትሉና እሸታችሁን ቆረጥ ታደርጉና በቆሏችሁን ወይንም አተራችሁን ቆረጥ ታደርጉና ሰብሰብ ብላችሁ አንዱ ሜዳ ጋር እንጨታችሁን ለቀም ታደርጉና ክብሪታችሁን ጫር ታደርጉና ያንን እሸት ጠብሳችሁ ስትበሉት ልዩና ማራኪ አይረሴ ትዝታ አለው ማለት ነው። እንግዲህ በህዳር አንዳንድ ተማሪዎች ደግሞ የኔ ቢጤ ተማሪዎች ትምህርት እንደ መደበር ሲላቸው በረፍት ወይንም አለያም ይፎርፉና እሸቱ መሃል ተኝተው ያንን እሸት ሲበሉ ሲያመነይኩ ይውሉና ወደ ቤታቸው ከተማሪው ጋር አብረው ይመለሳሉ ማለት ነው። ይህንን ይመስላል ዝግጅታችን። ይህ የሙከራ ቻናል ነው። ላይክ አድርጉ፣ ኮሜንት አድርጉ። ላይክ ስላደረጋችሁ እናመሰግናለን። በያላችሁበት ሰላማችሁ ይብዛ እንላለን። ይመቻችሁ።